Shalom. I'm Tsahaye Gabriel Mikael from Ethiopia, Addis Ababa. I'm married with 2 children. Currently, I do pastor in one Assemblies of God church and teach in a Bible college. Thank you, Brother Gabriel, for giving me such opportunity to pray for America. I'm praying in Amharic language to the country, the church, and the leadership. እግዚአብሔር አምላክ ሆይ ስለ አሜሪካ እንጸልያለን። ይህች ሀገር ለረጅም ዘመናት ለብዙ ሀገራት በረከት ሆና ኖራለች። የዚህም በረከት ተጠቃሚዎች ነበርን። አሁን ግን ከደረሰባት የሞራል ውድቀት የተነሳ ያደማቅ ብርሃኗ ደብዝዟልና እባክህን በምሕረትህ ደግመህ እንድትጎበኛት እንለምንሃለን። ሳምሶንን ደግመህ እንዳሰብከው ጌታ ሆይ እባክህን ይህችን ታላቅ አገር ደግመህ አስባት። በውስጧ ያለውን መከፋፈል፣ የሞራል ውድቀትና መጥፎ ምሳሌነትን ከእርሷ እንድታስወግድ እንድታንከባልል እንለምንሃለን። የአገሪቱን ቤተክርስቲያን በመንፈስ በመሙላት ጌታ ሆይ እንድታድስ ልባቸውን ወደ ጽድቅህ እንድትመልስ እንለምንሃለን። ጌታ ሆይ በስልጣን ያሉትን ሰዎች ልብ እንድትነካ አንተን የሚፈሩ የሚያከብሩና ሁሉንም ሰዎች በፍትህ የሚያገለግሉ እንዲሆኑ እንዲሁም ውሳኔዎችን ለማድረግ መለኮታዊ ጥበብና ርህራሄ እንዲሁም ድፍረት እንድትሰጣቸው እንለምንሃለን። እግዚአብሔር ሆይ ንጹሑን ሰው ጠብቅ፣ በምድሪቱም ደህንነትህን እንድታረጋግጥ እንለምንሃለን። ጌታ ሆይ ከአእምሮ በላይ የሆነው ሰላምህ በዜጎች ልብ ውስጥ እንዲገዛ አገሪቱንም ጌታ ሆይ ካስከፊ ጉዳት እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን።